ብላችሁ የምትሰሙ ጥሩ ነገር ሲወራ ሌላ ነገር ስላለች ለማንኛውም ሰላም ተስፋዬ በራሷ ብራንድ ከች ብላለች። ያው የኢትዮጵያን ሕዝብ ያማከለ ለኢትዮጵያ ስፔሻሊ ለሴቶች አቅማቸው ላነሰ ምናምን በቃ በጣም በቃ ሕዝብን ያማከለ የራሷን የሆነ ብራንድ አምጥታለች። ያ ብራንድ ምንድነው? ስፕሬይ ነው። የራሷን ስራ ልትሰራ ነው። ለዛ ነው ሚዲያ ላይ ያሉትን ፎቶዎቿን በአጠቃላይ ያጠፋችው። ከዚህ በኋላ የራሷን ስራዎች ብቻ የምትለጥፍበት እንጂ ቱር ስታረግ ምናምን ያለበትን ፎቶ አይደለም የምትለጥፈው። በጣም ነው ፕራውድ የሆንኩባት፣ በጣም ያደነኳት። ጀግና ናት፣ ጀግና ነሽ። በጣም ነው የኮራሁብሽ ማርያምን። ምክንያቱም እኔ በጣም ብዙ ነገር ስለማቅ በጣም ነው ደስ ያለኝ። በቃ ማለት ላይክ እንደዚህ አስባችኋል? አንድ ሴሌብሪቲ የራሷን የሆነ ብራንድ ይዛ ስትመጣ ትልቅዬ ድርጅት ስትከፍት ስታዩ ይሄ በጣም ያስደስታል። ይሄ በጣም ደስ የሚል ነገር ነው እና በጣም ነው ፕራውድ የሆንኩብሽ። በጣም ነው ደስ ያለኝ። ፎቶዋን ያጠፋችሁት እንዳላችሁት ሰውነቷን ተሰርታ እንደዚህ እንደተባለው ሳይሆን ሰላም ተስፋዬ የራሷን የሆነ ብራንድ ይዛ ከሰሞኑ ከች ትላለች። ለስራዋ እንዲመቻት ነው ፎቶቿን ያጠፋችሁ እንጂ ሌላ ነገር አይደለም ብላችሁ ያወራችሁ መታችሁ የጻፋችሁ የተናገራችሁ ሰዎች እንግዲህ እውነታው ይሄ ነው። እኔ በጣም ነው የኮራሁብሽ። በጣም ነው ደስ ያለኝ። በጣም እጅግ በጣም ነው ደስ ያለኝ። እስከዛሬ ድረስ ያው እነሱ ኮሜንታተሮች በሚፈልጉት መንገድ ነው እኔና ሰላምን ሲያጣሉን የነበረው። እኛ አልተጣላን፣ እናንተ ዳር ትቀራላችሁ። እናንተ ዳር ትቀራላችሁ እንጂ እኛ አልተጣላንም። እኛ በጣም ነው ደስ ያለኝ። በጣም ጌታን በጣም ማለት ነው በጣም የሚኮራውብሽ። መልካም የስራ ዘመን ይሁንልሽ። ለዛ ነው ቤተሰብ አይጂ ላይ ያለውን ፎቶዋን ያጠፋችው። ይሄንን ነው የምላችሁ። አቤት ለወሬ ህዝብ እኮ አቤት ወሬ ታወራለች ያ